ሰላም ውድ ቤተሰቦቼ ዛሬ ያን ቪዲዮ ይዤላችሁ መጥቻለሁ። ይሄውም ላፕቶፕ ስንገዛ ኮምፒውተር ስንገዛ እንዴት አድርገን የባትሪውን ኦሪጂናልነት ማወቅ እንችላለን የሚለው ነው። ብዙ ጊዜ ስቲከር ላይ የሚለጠፉ መረጃዎች ያው የተሳሳቱ ሊሆኑ ይችላሉ። ነገር ግን ኢንተርናሊ ባዮሱ ላይ ኮምፒውተሩ ላይ ያለውን ስታተስ ማወቅ የምንችልበት ባትሪ ስታተስ ማወቅ የምንችልበትን መንገድ ነው። ቪዲዮውን እስከ መጨረሻው ተከታተሉ። ኮምፒውተራችን ሰርች ባር ላይ ሄደን ሲኤምዲ ብለን እንጽፋለን። ዘንድ ሲኤምዲ ብለን ወይም ኮማንድ ፕሮምፕት ላይ እንገባለን ማለት ነው። ዜን ኮማንድ ፕሮምፕት ላይ ተገባው በኋላ ፓወር ሲኤፍጂ ስፔስ ስላሽ አድርጌ ባትሪ ስታተስ ብዬ እጽፋለሁ ማለት ነው። ባትሪ ስታተስ ባትሪ ሪፖርት ብዬ ከጻፍኩ በኋላ ኢንተር እጫናለሁ ማለት ነው። እዚህን የኔ ባትሪ ሪፖርት የሚቀመጠው የት ነው የተቀመጠው ማለት ነው። ሲ ውስጥ ዩዘር ላይ ኪዳን ስፒሲ ከሚለው ዩዘር ላይ ባትሪ ሪፖርት ዶት የሚል እንትን ፋይል አለ ማለት ነው። ስለዚህ እቺ ፋይል ናት ማለት ነው የኔ ባትሪ ሪፖርት። ስለዚህ ሲጋ ሄዳለሁ። ሲጋ ከገባው በኋላ ዩዘርስ ላይ ከዩዘር ውስጥ ኪዳን ስፒሲ ዜን ከኪዳን ስፒሲ ባትሪ ሪፖርት ይታያል። ዜን እቺን ስከፍታት የኮምፒውተሩን ባትሪ ስታተስ ያሳየኛል ማለት ነው። እዚህ ጋር እንደምናየው ስክሮል ስናደርግ እዚህ ጋር ዲዛይን ካፓሲቲው እና ፉል ቻርጅ ካፓሲቲው ማች ካደረገ ወይም ደግሞ ቫሊ ካደረገ ይህ ኮምፒውተር ባትሪ ፌክ ነው ማለት ነው። ለምሳሌ ዲዛይን ካፓሲቲው የዚህ 48944 ሜጋዋት ፐር አወር ነው። ይሄን ያክል ነው ዲዛይን ካፓሲቲው። ፉል ቻርጅ ካፓሲቲው ግን 16000 ምናምን። ስለዚህ በጣም ትልቅ ጋፕ አለው። ስለዚህ ይህ ኮምፒውተር ኦሪጂናል አይደለም ማለት ነው። ባትሪው ምናልባት ድሬን እያደረገ የሚሄድበትን ስታተስ ያሳየናል። ለምሳሌ ባትሪው መጀመሪያ አካባቢ ላይ ኦሪጂናል ሊመስል ይችላል ስታተሱን ስታዩት። ነገር ግን እየተጠቀማችሁ ትሄዱ በሆነ ታይም ኢንተርቫል ድሬን ያደርጋል ማለት ነው። ወይም ደግሞ ባትሪው እየተጎዳ ይሄዳል ማለት ነው። ስለዚህ ኮምፒውተር ስትገዙ በዋናነት ባትሪውን ቼክ የምታደርጉበት መንገድ በዚሁ መንገድ ቼክ ማድረግ ትችላላችሁ ማለት ነው። ሌሎች የቴክኖሎጂ ሪሌትድ የሆኑ መረጃዎች እንዲደርሷችሁ ቻናሉን ፎሎ ማድረግ አትርሱ። እንዲሁም ቪዲዮ